ቦንጆur à tous comment allez-vous እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን በአማርኛ ከኔ ጋር የምንማማርበት የዩቲዩብ ቻናል ነው። እንኳን ደህና መጣችሁ። ቢያንቨም በባለፈው ቪዲዮ ስለ pouvoir ተምረናል። በዚህ ቪዲዮ ደግሞ ስለ vouloir ስለመፈለግ እንማራለን ማለት ነው። vouloir ቨርብን ኮንጁጌት ስናደርግ ወይም ስናራባው እንዴት ነው የሚሆነው መሰላችሁ? je veux እንላለን። እኔ እፈልጋለሁ እያልኩኝ ነው። tu veux ስትሉ አንተ ትፈልጋለህ ወይም አንቺ ትፈልጊያለሽ ማለት ነው። il veut ካልን እሱ ይፈልጋል ማለት ነው። elle veut ካልን ደግሞ እሷ ትፈልጋለች ማለት ነው። ከዛ ደግሞ የሰው ቁጥር ብዙ ሲሆን ምን እንላለን? nous voulons እንላለን። እኛ እንፈልጋለን ማለት ነው። ከዛ ቀጥሎ ደግሞ vous voulez ካልን ምን ማለት ነው? እናንተ ትፈልጋላችሁ ወይም እርሶ ይፈልጋሉ ማለት ነው። ከዛ ደግሞ il ወይም elle veulent ካልን ደግሞ ምን ማለት ነው? እነሱ ይፈልጋሉ እያለን ነው። ናይስ። ይሄ ኮንጁጌሽኑ ነው ወይም አረባቡ ነው። ወደ ምሳሌ ደግሞ ስንገባ ለምሳሌ እቃን ከመፈለግ ጋር የተያያዘ ምሳሌ ስንሰራ ለምሳሌ ካፌ ውስጥ ገብታችሁ je veux un café s'il vous plaît ልትሉ ትችላላችሁ። ይሄ ምን ማለት ነው? ካፌ ፈልጋለሁ፣ የሚጠጣ ቡና ፈልጋለሁ እያላችሁ ነው ማለት ነው። ይሄ እቃን ስለመፈለግ ነው የሚገልጽላችሁ። ከዛ ደግሞ ተግባርን ወይም ደግሞ የሆነ ነገር ማድረግ የምትፈልጉ ከሆነ ደግሞ አሁንም vouloir ትጠቀማላችሁ። ለምሳሌ je veux apprendre le français ካልኩኝ ፈረንሳይኛ መማር እፈልጋለሁ እያልኩኝ ነው። ተግባርን ገለጽም ማለት ነው። ግን je veux un café የሚለው ቡና እፈልጋለሁ የሚለውን ሞር ፖላይት በሆነ መንገድ ግን እንደ ቲፕ je voudrais ብላችሁ መጠቀም ትችላላችሁ። ይሄ እፈልግ ነበር እያላችሁ ነው። ካፌ ስትገቡ ፖላይትነሳችሁን ወይም ቅንነታችሁን ለማሳየት ይጠቅማል ማለት ነው። ናይስ። ሶ vouloir በዚህ ቪዲዮ በቃ። የሚቀጥለው ቪዲዮ ላይ ደግሞ devoir እንማራለን ማለት ነው። እናንተ ደግሞ ኮመንት ላይ ትገቡና je veux ብላችሁ ለምሳሌ je veux voyager ትራቨል ማድረግ እፈልጋለሁ፣ መንቀሳቀስ እፈልጋለሁ ማለት ትችላላችሁ። ወይም ደግሞ ሌላ ነገር je veux ብላችሁ ጻፉ ለራሳችሁ ፕራክቲስ እንድታደርጉ ማለት ነው። ሶዛት ደግሞ እኔም እንዳውቀው። ከዛ ውጪ ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። የሚቀጥለውን ደግሞ ቪዲዮ ማየት ከፈለጋችሁ ሰብስክራይብ አድርጉ፣ ኖቲፋይ አድርጉ ራሳችሁ። ሶ አንቲል ዘ ኔክስት ቪዲዮ ኦር ሪቫር።